አውሰ እንደምን ቆያችሁ የግዕዝ ሥርዓተ ቅዳሴ ተከታታዮች። ትንሽ ጠፍቼ ነበር፣ በጣም ይቅርታ። በዛሬ ክፍል 9 ትምህርታችን የሚሆነው መሐረሙ እግዚኦ ለተነበሩ ተንስኡ ውስተ ጽባህ ነጽሩ እንነጽር አውስኡ ቅዱስ ቅዱስ ተዘከረነ አንስኡ እደዊክሙ እና ነአምን ከመዝንቱ ይሆናል። ላይክ እና ሼር ማድረጋችሁ እንዳትረሱ። በእርግጠኝነት ትይዝታላችሁ። ምንም ሳትሰለችና ሳትቆርጡ ተከታተሉ። አሁን በቀጥታ ወደ ትምህርት እንገባለን። ከዚህ በኋላ ሰራይ ዲያቆኑ በእንተ ብፁዕ ብሎ ሲጨርስ ንፍቅ ዲያቆኑ ደግሞ አከታትሎ መሐረሙ እግዚኦ ይበል። መሐረሙ እግዚኦ ወተሳሎሙ ለሊቃነ ጳጳሳት ድርብ መሐረሙ እግዚኦ ወተሳሎሙ ለሊቃነ ጳጳሳት ኤጲስቆጶሳት ቀሳውስት ወዲያቆናት ወኩሎሙ ሕዝበ ክርስቲያን። ከዚህ በኋላ ሰራይ ካህኑና ሰራይ ዲያቆኑ በመስተዛዘል ካህኑ ለእሉን ሲል ዲያቆኑ እለትነብሩ ተንሥኡ ይበል። ለከለ ዘይቆሙ ሲል ውስተ ጽባህ ነጽሩ ይበል። ወክቡራን ሲል ደግሞ ንነጽር ይበል። ወዘልፈ እንከ ሲል አውስኡ ይበል። ዲያቆኑ አውስኡ ካለ በኋላ ደግሞ ሕዝብ ቅዱስ ቅዱስ ይበሉ። ካህኑ አማን መላ ሲል ደግሞ ሕዝብ ተዘከረና ይበሉ። ሰፋ እደዊሁ ሲል ደግሞ ሰራይ ዲያቆኑ አንስኡ እደዊክሙ ይበል። በይእቲ ሌሊት ሲል ደግሞ ሕዝብ ነአምን ከመዝንቱ ይበል። እለትነብሩ ተንሥኡ ውስተ ጽባህ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ ተዘከረ እግዚኦ በውስተ መንግሥትከ ተዘከረ
እግዚኦ ሊቅነ ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን እንዘ ሀሎከ ዲበ ዕፀ መስቀል ቅዱስ አንሰ እደዊከ ቀሳውስት ነአምነ ከመ ዝንቶ ውእቱ አማነ ነአምነ። እግዚአብሔር አምላካችን ለዚህ ሰዓትና ለዚህ እውቀት ስላበቃን ስሙ የተመሰገነ ይሁን። ዛሬ የተማርነው ግዕዝ ሥርዓተ ቅዳሴ ትምህርት በልባችሁ ታትሞ ለአገልግሎት እንዲበቃችሁ የዘወትር ጸሎቴ ነው። በፒዲኤፍ ያዘጋጀሁላችሁ መጽሐፍት ከቪዲዮ ስር ባለው ሊንክ ማግኘት ትችላላችሁ። የዛሬ ትምህርታችን በዚህ ይጠናቀቃል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ውድ ተከታታዮች ይህ ትምህርት ለእናንተ ብቻ እንዲቀር አትበሉ። ለዲያቆናት ጓደኞቻችሁ፣ ለሰንበት ተማሪዎችና ለሕፃናት ሼር በማድረግ የቤተክርስቲያን ስርዓት የመስፋፋት ድርሻችሁን ተዋጡ። ከእንግዲህ በመቅደስ ውስጥ በድፍረት እንድታገለግሉ አምላክ ቅዱስ ያሬድ ይርዳችሁ። በሚቀጥለው ክፍል እስከምንገናኝ በጸሎትና በትጋት ቆዩ። ስላደመጣችሁን እናመሰግናለን። የት